ዓለማችን ከምን ጊዜውም በተለየ መልኩ መውጫ ወደ ሌለው አዝቅት ውስጥ እየገባች ያለ ይመስላል። ነጋችን ከዛሬ የተሻለ ሰላም የሰፈነበትና ብሩህ ተስፋ የሚታይበት መሆኑ ቀርቶ የስጋት ሆኗል። በየቦታው የሚሰሙ የጦርነት ወሬዎች በዘመናቸው የተበሉትን ቁማር ለማስመለስ ምንም የማያውቁትን እናቶችንና ሕፃናቶችን አሲዘው በሚጫወቱ የነፍስ ቁማርተኞች ምድራችን ተሞልታለች። ከሩቅ ምስራቅ እስከ መካከለኛው ምስራቅ፣ ከአሜሪካ እስከ የኛው አህጉር አፍሪካ ድረስ ሰላም ጠፍቶ ሰላምን ፍለጋ ሲዋጉ ብዙዎች ያለሙትን ሳገኙ ያሸልመዋል። ሃያኛው ክፍለ ዘመን ከገባበት ወቅት ጀምሮ መካከለኛው ምስራቅ ጦርነትና አለመረጋጋት እንደነገሰበት ኖሯል። አንዱ ጋብ ሲል ሌላው ይቀሰቀሳል። ቀጠናው ያለ እረፍት ይታመሳል። ንጹሃን ሕይወታቸውን ያጣሉ፣ አካላቸውም ይጎድላል። የትብታቸው ከተቀበረበት ቦታም ይፈናቀላሉ። የፈረንጆቹ ሚሊኒየም ከገባ ወዲህ ያለውን ብቻ ብንዘረዝር ኢራቅ፣ ሶሪያ፣ ሊባኖስ፣ እስራኤል፣ ፍልስጤምና የመን ይጠቀሳሉ። በእነዚህ አካባቢዎች በተካሄደው ግጭት የጆርዳን፣ የሳውዲ አረቢያ፣ የግብፅ፣ የተባበሩት አረብ ኤምሬትስ እና የቱርክ ቀጥተኛ ተሳትፎ አለበት። ራቅ ብለው ከሚገኙትም አሜሪካ፣ ብሪታንያ፣ ፈረንሳይና ሩሲያን ጨምሮ በርካታ ሀገራት እጃቸውን ነክረዋል። በዚህ ግጭት ያለቁት በሚሊዮን የሚቆጠሩ ሰዎች ናቸው። በትሪሊየን የሚሰላ ንብረትም ጠፍቷል። በዚህ ዓለም ላይ በተደረጉት ድርጊቶች ከዚህ በፊት በሁለተኛውና በመጀመሪያው የዓለም ጦርነት ስናይ እና ሂሮሺማ ጃፓን ውስጥ ያሉት ምን ያህል ጥቃት እንዳለባቸው፣ ምን ያህል ጥቃት እንደተፈጠረባቸው፣ ስንት ህፃናት እንደሞቱ፣ ስንት ተጽዕኖ ፈጣሪ የሚሆኑ ሰዎች ህይወታቸውን እንዳለፈ እነሱ ብቻ አይደለም በዓለም ብዙ ሰዎች ህይወታቸውን አጥተውበታል። በዚህ በሰላም ጉዳይ ሰላም ማጣት ጉዳይ ማለት ነው። ለምን ሰዎች ቁጭ ብሎ ቢያወሩ ሰላምን ቢያወርዱ ኖሮ ይሄ ሁሉ ድርጊት አይደረግም ነበር። ለጦርነቱ ራሱ የፈሰሰው ገንዘብ ስፍር ቁጥር አልባ ነው። በዚህ ሰለጠነ በሚባል ዘመን ውስጥ እንደ መካከለኛው ምስራቅ ግጭት ሳያቋርጥ የናጠው ስፍራ የለም። የዓለም አቀፍ መንግስታት ጦርነት ይቁም ይላሉ። ግጭትን ለማስቆም በሚል ሌላ ግጭት ይፈጥራሉ። በጓዳ እያስታጠቁ በአደባባይ ጦርነት ይቁም እንደራደር ሲሉም ይሰማሉ። ጦርነትን እየፈጠሩ በጦርነት ይነግዳሉ። በዚህም ይሁን በሌላ ሀገራችን ኢትዮጵያን ብትሆን ሰላም ቀራቃት ቆይታለች። የብሔር ፖለቲካ፣ ሙስና ለምን ዓላማ እንደሚዋጉ ያልገባቸው በየጥሻ ስሩ የሚርመሰመሱ ተራ ቡችሎች ሰላሟን ከነሷት ቆይተዋል። እነ ጃፓን እነ ኤል ሳልቫዶር ለ12 ዓመታቶች ሲሰቃዩ የነበሩት ባላስፈላጊ ቡድኖች፣ እነዚህ ቡድኖች አሁን ለምሳሌ ኤል ሳልቫዶር ተባለ እንጂ ኢትዮጵያ ውስጥ ብዙ ውጣ ውረዶች አሉ። ለምሳሌ ይሄን ተብሎ ባይጠቀስም ኢንተርናል ኮንፍሊክት አለ ኢትዮጵያ ውስጥና ያ ወደ ሰላም ማጣት እየመራን ነው። በተለያዩ ክልሎች ውስጥ ምን ያህል የሰላም ማጣት ድርጊት እየተካሄደ እንደሆነ፣ ህፃናት ወጥቶ መስራት እንዳልቻሉ፣ መማር እንዳልቻሉ፣ ኢቭን የሰው ልጅ ወጥቶ ስለመግባቱ የሆነ ነገር ለስለመፍጠሩ እንኳን ሰላም የማጣቱ ጉዳይ ያሳስበዋል። ማህበረሰቡ ማውራት የፈራው ከዛ በኋላ የሚመጣበትን ተጽዕኖ እያሰበ ነው። ስለዚህ ሰላም ማጣት ሀገራችንን ካለችበት አንድ እርምጃ ወደ ኋላ ፈቀቅ እያደረጋት ነው። ስለዚህም ለሰላም ዘብ ልንቆም በጭንቅ ጨለማ ላይ ሆነው እያለቀሱ ያሉ እንባቸው ሊታበስ ይገባል። ሁሉም ኢትዮጵያዊ ስለ ሰላም ሊዘምርና ሊሰብክም ይገባል። ክፉ ማሰብና ቁም፣ ቂም ቋጥሮ ለወዳጅ ክፉ መመኘትም ጭምር። ምክንያቱም ቂም ይዞ ጸሎት፣ ሳል ይዞ ስርቆት አብሮ አይሄድምና። የድሮው ያ የጠፋው ባህላችንን መለስ፣ ቤት ለመጣ እንግዳ አልጋችንን ለቀን የምናሳድርበት ያ የሰላም ጊዜ ይመለስ። ደስታ የሞላበት ወጥ ከኔ እንጀራ ካንቺ ብለን ጣፋጭ ራት የበላንበት ምሽታችን ይመለስ። ሁላችንም በጋራ የተደሰትንበት በዘርና በብሔር ያልተከፋፈልንበት ጊዜም። ዳይቨርሲቲን ለእውቀት፣ ለስራ፣ ለኃይል፣ ለአቅም መጠቀም ነው እንጂ ለመጠፋፋት፣ ለእልቂት፣ ለመከፋፈል ምክንያትና መሰረት መሆን የለበትም። ሰውን ለመለወጡ ሊሆን ይችላል፣ ለመስራቱ ሊሆን ይችላል፣ አንድ ላይ ለመሆን ይችላል። የተለየ መሆኑ እንደ ዕውቀትና እንደ ልምድ አድርጎ መቀበል እንጂ ያንን ሰው ከኛ የተለየ ነው ብሎ ኤክስክሉድ ማድረግ ወይንም ደግሞ ማግለል አስፈላጊ አይደለም። አሁንም ቢሆን ከሚለያዩን ነገሮች ይልቅ አንድ የሚያደርጉን ነገሮች ብዙ ናቸውና ወደ ቀልባችን ተመልሰን
የጠፋውን ሰላማችንን ለማምጣት በጋራ መስራት ይኖርብናል። እያንዳንዱ ሰው እገሌ የምንለው የለም። እያንዳንዱ ሰው ሰላምን መሰረት ያደረጉ ነገራቶች ላይ ግንባር ቀደም የሆነ አስተዋጽኦና ሚና ሊያደርግ ይገባል። ምክንያቱም ዞሮ ያንዱን ሰላም ማጣት ዞሮ ያንን ሰው ስለሆነ ተወቃሽ የሚያደርገው ያንን ሰው ሰላም ስለሆነ የሚነሳው የዛን ሰው ቤተሰብ የዛን ሰው ዘመድ ሊሆን ይችላል የዛን ሰው አገር ሊሆን ይችላል የሚረበሸው ሰላምን መሰረት ባደረገ በየትኛውም ነገር የማያደራድር ቁርጥ የሆነ እርምጃ አቋምና ማስተዋል መሰረት ያደረገ ስራ ሊሰራ ይገባል እላለሁ። ኢትዮጵያ ሀገራችን በአሁኑ ሰዓት ከ120 ሚሊዮን ህዝብ በላይ ይኖርባታል ተብሎ የሚገመት ሲሆን ከዛም ውስጥ አብዛኛውን ስፍራ የሚይዘው የወጣቱ ክፍል ነው። አሁን ያለው ህዝብ ይሄን ያህል መፍጠር ከቻለ ያኔ ያለፈው ህዝብ ምን ያህል ኢንፍሉዌንስ ይኖረዋል? አንድ ሰው እንኳን በዚህ ምድር ላይ ያለው ተጽዕኖ እንዲህ ተብሎ የሚገለጽ አይደለም። ለምን የሰው ልጅ ተጽዕኖ ነው ዓለምን ሊያሳምር የሚችለው። ስለዚህ የሰው ልጅ በሚያልቅበት ታይም ሰላምን ስላጣን በሰላም ማጣት ጉዳይ ዓለም አንድ እርምጃ ወደ ኋላ ፈቀቅ ብላለች። ስለዚህ ሰላም ቢመጣ ኖሮ ከዚህ ካለንበት ፖዚሽን ወደፊት አንድ እርምጃ ልንጠጋ እንችላለን ብዬ አስባለሁ። ያለ ሰላም በቃ ሰው ልጅ መኖር አይችልም። መጀመሪያ ያለ ሰላም ሰው ልጅ መኖር አይችልም። ሰላም ዋና አስፈላጊ ነውና ከዛ በኋላ ነው ለልማት ለዲሞክራሲ እና ለግሮዝ የሚባለው ነገር የምናስበው ሰላም ካገኘን በኋላ ነውና ዋናው ነገር ለሰው ልጅ ሰላም ያስፈልጋል። ስለዚህ በሁሉም ቦታ ሰው ደግሞ ለሰላም ጠበቃው ነው መቆም አለበት። ኢንዲቪዥዋል ግለሰብ ደረጃ ከዛ ተነስቶ ሁሉ ሰው ለሰላም በቃ ቦታ መስጠት አለበት ብዬ አስባለሁ። ሰላም ደግሞ የአንድ ግለሰብ ወይም የመንግስት ጉዳይ ብቻ አይደለም፣ የእያንዳንዱ የዜጋ ጉዳይ ነው። የሰው ልጅ ጉዳይ ስለሆነ ያለ ሰላም በቃ መኖር አይቻልም። ኤል ሳልቫዶር በጣም አስፈሪው ሀገር ከምትባለው አንዷ ነበረች እና በዛሬው ዕለት ግን በቱሪስት በመቀበል ደረጃ ሁለተኛ ላይ ሆና ነው የምትገኘው። እና ለምንድን ነው ይሄን ያደረገችው ብለን ስናስብ ሰላም ማጣት ምን ያህል እንደጎዳት ስለማታውቅ ሰላምን ስላመጣች ኢንቨስተሮች ወደዛ ኢንቨስት በማድረግ ላይ ሀገሪቷን በማሳደግ ላይ ናቸው። ስለዚህ እኛም ኢንቨስተር መሳብ የምንችለው ኢቭን ኢንቨስተር እንኳን ሳይሆን የውስጥ ያለው ማህበረሰብ መስራት የሚችለው ያለውን የናቹራል ሪሶርስ መጠቀም የሚችለው ምንድር ሲኖር ነው ማለት ነው፣ ሰላም ሲኖር ነው። ተማርን የምንል ሰዎች ሳይማሩ ላስተማሩን ወላጆች ልጆች ከመሆን ይልቅ ጠላቶች ሆነን በብዙ አስጨንቀናቸዋል። ሀገር አለን እንድንል ሀገር ሊያስረክቡን አጥንታቸውን ከስክሰዋል፣ ደማቸውንም አፍስሰዋል። እንደ ሀገር ለበርካታ ጊዜያት ገጥመውን የነበሩንን ፈተናዎች መክተው ታሪክ ሰርተው ሲያበቁ ከታሪክ መማር ሲገባን በታሪክ ተቧደንን። ፕሮቨርብ ምን ይላል? ሳም ፕሮቨርብ says that what think global act local ነው። እሱ ነገር ምንድነው ካለን እኛ ዓለም ሂደት እንዴት ነው ብለ ካሰበን በኋላ ታሪክ የምንማረው ያኔ ምን ተከሰተ አሁን ደግሞ ምን ማድረግ አለብን የሚለው ነው። what we have learned past what we should be done today to the end how we improve the future የሚለው ነገር ማሰብ አለብን እንደ ፐርሰናሊ እንደ ተማረ ሰው ማለት ነው። እና የተማርነው ነገር ስራ ላይ አፕላይ ለማድረግ think global act local ነው። ያንን ሐሳብ ያንን ኤክስፒሪየንስ ይዘን ወደ ኢትዮጵያ ከመጣን ኢትዮጵያ በአሁኑ ሰዓት ኢትኒክ ቤዝድ ፌዴሬሽን በመሆኗ ምክንያት there are a numbers of ethnic group አላት። ይሄንን ኢትኒክ ግሩፕ እነኛ ኢትኒክ ግሩፕ their self interest fulfill በማድረግ እንዴት ኦርደር ማድረግ እንዳለብን እንደ ፐርሰናሊቲ ዳይቨርሲቲን አፕላይ በማድረግ ሰላም ማምጣት እንዴት መቻል እንዳለብን ማወቅ አለብን እንደ ተማረ ዜጋ ማለት ነው። እንደ ሀገር ሊሆን ይችላል፣ በታሪክ ደረጃ ሊሆን ይችላል። ሰዎች ሰላምን መሰረት አድርገው ሰላምን ሳያስተውሉ ገፍተው ለሰሩት ታሪካዊ ስህተቶች ዛሬ ላይ እያስከፈሉ ያሉ ዋጋዎች አሉ። ያኔም ለብዙሃኑ ማለቅ፣ መሰደድ፣ ሞት፣ ረሃብ፣ ችግር መሰረት የሆነው የሰላም ማጣት፣ መሸሸግ፣ መደበቅ አብዛኛው ጊዜ ደግሞ ካለማወቅና ካለማስተዋል ሰላምን የገፋንበት ሁኔታ ነው ያለውና ሰላም በራሱ ራሱን የሚሰልብ ነገር አይደለም። ሰዎች ባለማስተዋል ሰላምን ይገፉታል፣ እንዲርቅ ምክንያት ይሆናል። ሙሉ በሙሉ ባይጠፋ ምክንያቱም ውስን የሆኑ ሰዎች ሰላምን መሰረት አድርገው አሁንም ላይ ስራቸውን እየሰሩ ስለሆነ አስተዋይነት በተለይ ደግሞ ይሄ ከመንፈሳዊነት ጋር መሰረት አድርገን መንፈሳዊ የሆነውን ሰላም ወደኛም በማምጣት የሰላም አስፈላጊነትን ለሰውም በመስበክ በማስተማር ሰላምን መሰረት ያደረጉ ለውጦች እድገቶች እንደ ህዝብ እንደ ግለሰብ እንደ ሀገር ማረጋገጥ ይቻላል ማለት ነው። የማያልፍ ነገር የለምና ያ እንደ ሀገር ለበርካታ ጊዜያት የቆዘምንባቸው ጊዜያት አልፈዋል። ትላንትና ታሪክ ነው፣ ዛሬያችን ስጦታ፣ ነጋችን ደግሞ ተስፋ እናደርጋለን። ነገ ላይ ለኢትዮጵያ አዲስ ብርሃን ይወጣላታል።